ሰላም እንዴት ናችሁ? ዛሬ ከወተት ጋር የማይወሰዱ መድኃኒቶችን በዝርዝር እናያለን። ቪዲዮን ከመጀመራችሁ በፊት ሰብስክራይብ እና ላይክ ማድረግ እንዳይረሳ። ወደ መድኃኒቶቹ እንሄዳለን ማለት ነው። የመጀመሪያው የመድኃኒት ግሩፕ ፍሎሮኪኖኖን የምንለው ነው። ይህ መድኃኒት ጸረ ባክቴሪያ ወይ ደግሞ አንቲባዮቲክ ከምንላቸው የመድኃኒት ግሩፖች ውስጥ የሚካተት ነው። ልክ እንደ ሲፕሮፍሎክሳሲን፣ ኖርፍሎክሳሲን፣ ኦልፍሎክሳሲን የምንላቸውን መድኃኒቶች የያዘ ነው ማለት ነው። ይሄ ከወተት ጋር ሲወሰድ በውስጡ ካልሲየም ስላለው ወተት ቼሌሽን ፎርም ያደርጋሉ። ቼሌሽን ፎርም አደረጉ ማለት ደግሞ ከካልሲየም ጋር ሪያክት አደረጉ ማለት ነው። ይህ ከሆነ ሰውነታችን መድኃኒቱን ሳይጠቀም ኢሊሚኔት ያደርጋል ወይ ደግሞ አብዞርቤሽን ይቀንሳል ማለት ነው። ብዙ ጊዜ መድኃኒቶች አብዞርቤሽን ይቀንሳል ሲባል ሰምተን እናቅ እንችላለን። አብዞርቤሽን መቀነስ ራሱ ምንድን ነው ብለን ስንጠይቅ አብዞርቤሽን መቀነስ የምንለው አንድ መድኃኒት በሰውነታችን ውስጥ ከወሰድነው በኋላ ወደ ብለድ ስትሪም የሚገባበት ወይ ደግሞ ሙቭመንቱ እንቅስቃሴው አብዞርቤሽን እንለዋለን። ስለዚህ የአብዞርቤሽን ቀነሰ ማለት ወይ ደግሞ በጣም ሎ ሆነ ማለት ሰውነታችን መድኃኒቱን ሳይጠቀመው እየወጣ ነው ማለት ነው። ስለዚህ የመጀመሪያው መድኃኒት ፍሎሮኪኖኖን ነው ማለት ነው። ቢኮዝ ኦፍ ቼሌሽን ሚልክን መጠቀም አይኖርብንም ማለት ነው። ሁለተኛው ሌቮታይሮክሲን የምንለው የመድኃኒት ግሩፕ ነው። ሌቮታይሮክሲን የሃይፖታይሮዲዝም መድኃኒት ነው። ይህም ማለት የታይሮይድ እጢ ስራ መቀነስ ሲኖር ወይ ደግሞ አክቲቪቲው በጣም ሲወርድ የሚታዘዝ የመድኃኒት አይነት ነው። ይህም ከሚልክ ጋር ሲወሰድ አብዞርቤሽኑ በጣም እንዲቀንስ ያደርገዋል ማለት ነው። ሶስተኛው ሰፕሊመንት አይረን መድኃኒት አይረን ሰፕሊመንት ይባላል። አይረን ሰፕሊመንት የምንለው ከአይረን እጥረት ጋር ተያይዞ የሚወሰድ ሰፕሊመንት ነው። ከሚልክ ጋር ስንወስደው ደግሞ ካልሲየም የአይረን አፕቴኩን በሰውነታችን ላይ ያለውን የአይረን አፕቴክ እንዲቀንስ ያደርገዋል። ስለዚህ አይረን በሰውነታችን ላይ እንዳይቆይ ወይ ደግሞ አብዞርብ እንዳይደረግ ያደርጋል ማለት ነው። ሌላው አራተኛው ሊቲየም ነው። ሊቲየም የሚታዘዘው ለባይፖላር ዲስኦርደር ነው። ባይፖላር ዲስኦርደር ማለት ደግሞ የሙድ ዲስተርባንስ ሲሆን በጣም ዲፕሬስም የመሆን በሄቪየር ይታየባቸዋል ወይም ደግሞ በጣም ማኒክ ወይ ደግሞ በጣም ሃይፐር አክቲቭ የሆኑ ሰዎችም ባህሪ ይታይባቸዋል ማለት ነው። ስለዚህ ሁለት አይነት ባህሪ ስላላቸው ባይፖላር ዲስኦርደር አላቸው ብለን እንጠቅሳለን። ስለዚህ ሊቲየም ደግሞ ለዛ የሚሆን የመድኃኒት አይነት ነው። ስለዚህ እሱም ከሚልክ ጋር ሲወሰድ አብዞርቤሽኑን እንዲቀንስ ያደርገዋል ማለት ነው። ሌላው ቢስፎስፌት ድረጎች ናቸው። ቢስፎስፌት ድረጎች ለኦስቲዮፖሮሲስ ወይ ደግሞ ከአጥንት ጋር ተያይዞ ላለ ችግር የአጥንት ስብራት ሊሆን ይችላል፣ ከአጥንት መሳሳት ጋር ተያይዞ ሊሆን ይችላል የሚታዘዙ መድኃኒቶች ናቸው። እነዚህ መድኃኒቶች ከሚልክ ጋር እንዲወሰዱ አይመከርም። እንደውም ዝም ብለን አይዲያሊ ስናስበው ወተት ካልሲየም አለው ፎር ቦን ስትሪንግዝ በጣም ይጠቅማል ብለን ከመድኃኒቱ ጋር ብዙ ጊዜ እነዚህ መድኃኒቶች እነዚህ ቢስፎስፌት የምንላቸው ልክ እንደ አለንድሮኔት፣ ሪስትሮኔት የምንላቸው መድኃኒቶች ናቸው እና እነዚህ በዊክሊ ነው ወይ ደግሞ በየሳምንቱ ነው የምንወስዳቸው እነዚህ መድኃኒቶች እና እንደዚሁ ስናስበው ከወተት ጋር ብንወስዳቸው ሞር ይጠቅማል ብለን የምናስበው ግን እንደዛ አይደለም። እነዚህ መድኃኒቶች ከወተት ጋር ሲወሰዱ አብዞርቤሽኑን በጣም ይቀንሱታል ወይ ደግሞ ያወርዱብናል ማለት ነው። ስለዚህ ቢያንስ ካልሲየምን ሰፕሊመንት መውሰድ ብንፈልግ ወይ ደግሞ እንዳልኳችሁ ከቦን ጋር የተያያዘ ችግር ስለሆነ ወተት መጠጣት ወይ ደግሞ ካልሲየም ሰፕሊመንቶችን መውሰድ ግዴታ ስለሚሆንብን የ4 ሰዓት ወይ ደግሞ ከዛ በላይ የሆነ ልዩነት መኖር ይኖርበታል ማለት ነው ከመድኃኒቱ ጋር። እና ሌላ እንድሰራላችሁ የምትፈልጉት ቪዲዮ ካለ በዚህ ቪዲዮም ላይ የምትሰጡን አስተያየት ካለን ኮሜንት ሴክሽን ላይ አስቀምጡልኝ። በደንብ ቲክቶክ ላይ አጫጭር ቪዲዮዎችን መመለከው እዚህ ላይ ረዘም ያለ ደቂቃ ወስደን ስለእያንዳንዱ በደንብ ዲፕሊ የምናይበት ቻናል ይሆናል ማለት ነው። አመሰግናለሁ።